ሰላም ጤና ይስጥልኝ እንደምን ቆያችሁ ጊዜያችሁ መልካም ጥሩ እንደነበር ተስፋ አደርጋለሁኝ። ዛሬም ፉሊ ፈንድድ የሆነ ስኮላርሺፕ ይዤላችሁ መጥቻለሁ። ይህ ስኮላርሺፕ የትኛውን የትምህርት ዘርፍ ይጋብዛል? ዶክመንት ሪኳየርመንቱስ ምንድነው? ፋይናንሻል ቤኔፊቱ ኤንድ ኢትስ አፕሊኬሽን ዴድላይኑ መቼ ነው የሚለውን ይዤላችሁ መጥቻለሁ። ከዛ በፊት ግን ዩቲዩብ ቻናሌን ላይክ፣ ኮመንት፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለሁ። ይህን ስለምታደርጉ ክብረት ይስጥልኝ። ይህ ፉሊ ፈንድድ ስኮላርሺፕ በዩኒቨርሲቲ ኦፍ ሳውዝ ኢትዮጵያ ሳውዝ ቻይና ዩኒቨርሲቲ ኦፍ ቴክኖሎጂ የሚሰጥ ነው። ዲግሪ ሌቭሉ ባችለር፣ ማስተርስ ኤንድ ፒኤችዲ ሌቭል ይሰጣል። ስኮላርሺፕ ካቨሬጁ ኢትስ ፉሊ ፈንድድ ነው። ኤሊጂብል ናሽናሊቲ ፎር ኦል ናሽናሊቲስ ነው። አዋርድ ካንትሪ ኢን ቻይና ነው። ላስት ዴት ኦር አፕሊኬሽን ዴድላይኑ ጁን 30 2026 ነው ማለት ነው። ፋይናንሻል ቤኔፊቱ ምንድን ነው? ፎር ቦዝ ዶሜስቲክ ኤንድ ፎሬን ስቱደንት አፕ ቱ 95,000 የን ፐር ይር ፎር ዲ ሳውዝ ቻይና ዩኒቨርሲቲ ቴክኖሎጂ ኦፍ ኢንጂነሪንግ ይሰጣል ማለት ነው። ኤንድ አቬሌብል ፕሮግራሞች ወይንም ደግሞ ኦፈርድ የሚደረጉ ፕሮግራሞች ምንድን ነው? የመጀመሪያው ፖሊመር ኬሚስትሪ፣ ኤሌመንታሪ ኳንተም ሜካኒክስ፣ ኦርጋኒክ ኤንድ ፊዚካል ኬሚስትሪ፣ ቴዎሬቲካል ኤንድ ኮምፒቴሽናል ኬሚስትሪ፣ ኢንተለጀንት ማኒፋክቸሪንግ ኦፍ ሶፍት ማተር ፎር ኢንተር ማቴሪያል፣ አናሊቲካል ኤንድ ስትራክቸራል ኬሚስትሪ። እነዚህ በፕሮግራሙ ኦፈርድ የሚደረጉ ፊልድ ኦፍ ስተዲዎች ናቸው ማለት ነው። ይህን አፕላይ ለማድረግ የሚያስፈልጋችሁ ዶክመንት ምንድን ነው? ኢትስ ኒድስ ኦንላይን አፕሊኬሽን ፎርም፣ አካዳሚክ ትራንስክሪፕት፣ ሪሰንት ፓስፖርት ሳይዝ ፎቶ፣ ፐርሰናል ስቴትመንት፣ 2 ሌተር ኦፍ ሪኮመንዴሽን፣ ቫሊድ ፓስፖርት ኦር ናሽናል አይዲ ኤንድ ሲቪ ኦር ሪዚዩም ያስፈልጋል ማለት ነው። ይሄን አፕላይ ለማድረግ ማን ነው ብቁ የሚሆነው ወይንም ደግሞ ኤሊጂቢሊቲ ክራይቴሪያው ምንድን ነው? የመጀመሪያው ኢትስ ነን ቻይኒዝ ኢንዲቪጁዋልስ አንደር 25 አር ኤሊጂብል ቱ አፕላይ ነው። ኤንድ ኢንተርናሽናል ስቱደንትስ ፎር ኦል አካዳሚክ ባክግራውንድ ሁ ሃቭ ዲሞንስትሬትድ ስትሮንግ አቺቭመንት ኢን ሃይ ስኩል በማትስ በፊዚክስ ኬሚስትሪ ኢንጂነሪንግ ሪሌትድ ኮርሶች ላይ ሚኒመም 75% አኮምፕሊሽ ያደረጉ ወይንም ግሬዳቸው በእነዚህ ኮርሶች ላይ ቢ የመጣ መሆን አለበትኝ። ሌላ የሚያስፈልገው ቤዚክ ነገር እንግሊሽ ፕሮፊሸንሲ ሪኳየርመንት ነው። ቶፍል 70 መሆን አለበትኝ። አይኤልቲኤስ ደግሞ 5.5 ሊኖራችሁ ይገባል ማለት ነው። ስለዚህ ይሄን የምታሟሉ ሰዎች ያላችሁን ዶክመንት ኦርጋናይዝድ በማድረግ አፕላይ ማድረግ ትችላላችሁ። አፕቱ ጁን 30 2026 ድረስ ማለት ነው። ሊንክ አፕሊኬሽን ሊንኩን ኮመንት ላይ ያስቀምጥላችኋለሁ። መልካም እድል።